ጋዜጠኛ ካፕልስ ስለ ሰርጋቸው ሲነጋገሩ ቢላይክ ሰላም ጤና ይስጥልኝ። ነዚክስ ነኝ። ቢኒ እንደምን አለ? በሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው። ፊት $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ። አላገር ነው አቁም ብልኩ ነው እናገናት እዚህ ለምበርና ክትፎ ቤት ሄደን ክትፎ እየበላን ቁጭ ብለን እናውራት። ኧረ እባክህ አንተ ይቅርታ ልትላት ነው ወይስ ስህተት ልደግም ነው የመጣው? እንዴ እሷ ክትፎ አትወድም፣ ኑድልስ ነው የምትወደው፣ ፒዛ ነው የምትወደው። ብሬዝ ያደረከው ለምንድን ነው? እንዳትናከስ። አረ እየጠበኩ ነው። ከጀበና ብቅ ማላራ። ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጣችሁልኝ። ሁሌ ደግሞ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ ማድረግ ነው። ይመቻችሁ። ወደ ቪዲዮ። ጋዜጠኛ ካፕልስ ስለ ሰርጋቸው ሲነጋገሩ ቢላይክ ሰላም ጤና ይስጥልኝ። ነዚክስ ነኝ። ቢኒ እንደምን አለ? በሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው። በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤ አላውቅም። ይበል የሚያሰኝ ውሳኔ ላይ ደርሰናል። አበይት የሆኑ ተግዳሮቶቻችንን እናስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁኝ። እንግዲህ ለሰርጋችን ጉልህ ሚና ስለተጫወትሽ አመሰግናለሁ። እዚህ ግን ግዴታ ነው። ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን። ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99% መድረሳቸውን ቁጥሮች ያሳያሉ። ላቅ ያለ ምስጋና ለአንተ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ በውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው። ስለነበረን ቆይታ አመሰግናለሁ። በሰርጋችን ቀን እስከምንገናኝ ነዚክስ ነኝ። ሰናይ ምሽት። ሁለቱም ጋዜጠኛ ሲሆኑ ዶሮዬ ላንቺ ነው ፍቅሬ፣ ላንቺ ነው። አቁም ብልኩ ነው እየሰራችሁ አቁም ብሎ እኮ ነው። ተኩሰው ዶሮዬ ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ነው። ከዚህ ባር የሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው ብሎ ሲያፋችሁ ነው ስቶቡት የሚበረው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው እየነገርኩት። ከዚህ በኋላ የእርሶ መብራት ማለት ነው አይሄድም። እግሩን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋሁት። ከእርሶ የሚጠበቀው መጨበጥ ነው። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረችኝ ነው። እሷንም ታስተካክልልኛለህ? ችግር የለም ጋሽ፣ የታምቡር ችግር ነው የሚሆነው። አስተካክልሎትና እንድትሰማ አይደለም እንድታዳምጥ አደርጋለሁ። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል። ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን ውሃ እንዲሞላ ማድረግ ይችላል። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርገዋለሁ። እኔ የሚያቀዘቅዝ ፔርሙዝ ሁላ ሰራሉታል። እሱ ፍላጎት ካለው የሚያቀዘቅዝ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማስተካከል ወይ ጋሽ እኔ ፍሪጅ አልችልም። በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። ገና ሁለት ነገር ብቻ አልችልም ሲል ሌሎቹን ስክስክስ ጭራሽ አጥፋታ። እሱ ማጥፎሻል እኮ አንተ ተረጋጋ። ምን አጠርጥር ነው? ወንድሟ ነኝ፣ ጓደኛዋ ነኝ። ስፍሬን እኮ ነኝ። ጥፋተኛው ገላ ተቀጣተ። ምን ይሮሮ ጌጡ የሆነ ሰውዬ ነው እንዴ? ምን ሆነ ነው? እሷ ፌቨራይት አርቲስቷ ነው አይደበበ ነው ቴዎድሮስ ታደሰ አይደለም። አተለቀቅስ አይ አሞዳውን ዘፋኝ እንኳን እሱ ነው የሚያውቀው። እና ስፍሬን እኮ ነኝ። እሱ ፍቅሩን የገለጸለት ቴዎድሮስ ታደሰ ኮንስ ደግሞ ከቴዎድሮስ ታደሰ የበለጠ አፍቃሪ አይደል? አመሰግናለሁ የኔ ወጥ። እሺ እንድናገናት እዚህ ለምበርና ክትፎ ቤት ሄደን ክትፎ እየበላን ቁጭ ብለን እናውራት። ኧረ እባክህ አንተ ይቅርታ ልትላት ነው ወይስ ስህተት ልደግም ነው የመጣው? እንዴ እሷ ክትፎ አትወድም፣ ኑድልስ ነው የምትወደው፣ ፒዛ ነው የምትወደው። ወይም አሁን ከክትፎ የተሻለ ምግብ አለ? ጅል እኮ የኔ ነህ እኮ አንተ ልክ ነሽ። እኔ ልክ ነኝ። ስለምትረጂኝ በጣም አመሰግናለሁ። እቺ እንዲናር እዛ የለመርና ፓርክ ሄደን ብቻችንን ቁጭ ብለን እናውራ እስቲ ሁለት ሆነን እናቴ። ፓርክ አንተ ቁስሏን ድጋሚ ልልጠው እንደ መጣ ዳግማዊ ጥቃት ልታደርስ ነው የመጣው። ምን ሆነ ነው? እሷ ፓርክ አትወድም ካላብራ መጥቶ ምን ሆነ ነው?
እንዴ ተስተካከል እንጂ ታዲያ በጣም ታጋለህ ለመግለጽ ጸጥ ካለ ቦታ የተሻለ ቦታ አለ የለም የለም ቆይ ግን ለምንድን ነው ከማይረዳ ሰው ጋር አብረን የምትሆነው እንዴ አይሻርለ አንቺ ማንበብ አይንሽን አይነ ዋሽን አይቶ ስለ አንቺ ምን ለማለት እንደፈለሽ ከማይረዳ ሰው ጋር ለለም ጊዜ ታጠፊያለሽ ረፈለው በሉ መልካም መንገድ ይሄ ይሻላል ሳትግባቡ ከምታልቁ አንቺ አለሽ ዳኒ ፍረኛለች አረ በእናትህ አትለ ሰይ ፊትሽ እኮ እውነት ፈረጅ እንዳያገኝሽ ቡልዶግ ነው ብሎ ነው የሚያስሩሽ መነጽር አድርጋ አንተ ከውስጥ አይደል እንዴ የምታሽው የምትጠርገው እንደ ሰበል ካይኑ ጫር እንዴ የሚያዝው ምን ሆነ ብሬስ ያረከው ለምንድን ነው እንዳትናከስ አረ እየጠበኩ ነው ከጀበና ብቅ ማላራ አረ በስመ እንዴት አስቻለው ለሻቺ ራስ ትሬላን ስተረም መዚ ከጌው ትሮም ሳምንቶች ነው እንዴ አረ ዳኒ አረ ይበልጥ እየጠበኩ ነው ተዘቅዝቀው እንዴ ለሌሊት ተፈበለው አምላኬ የለቢዞ ቋርጆ ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማዘር ጭንቅላት ያስተካከል አራት ራስ ላይ እኮ ነው የሚተኛው አራት ራስ ላይ ሰማ ዳኒ እንዳለ አሁን ሰው ሲተኛ መሀል አይደል እንዳልገው የሚጎደጉድ አረበለው እኔ አልቻልኩም በቃ ቪዲዮ አለቀ እኔ አላምንም ሲመስለኝ የመልስ ምት ሌላ ቪዲዮ እንጠብቃ ማኪኖር ፈራዳ መኪኖች ቦታ ያዙ ዳና አረቀስ እኔ ላይ አንቺ ለመኪና ብለሽ ያው በለመኪና አጋደምኩ አንቺ በኔ ላይ አንተ ያማል እንዴ እኔ ፍቅረኛ ነኝ ከዚህ በፊት እንተዋወቃለን ያማል እንዴ ውይ ለካ ፍቅረኛ አረ ከተለሽ ሲንግልነት አሳበደኝ አባ ለካ ፍቅረኛ የለኝም አላለም ቀናት ቤቱን ሲሰራብህ ነው እነን ፊት $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ ተርፋለች ግን ተርፋለች ወይ ከቪዲዮ በኋላ ብቻህን እንዴ አረ ብቻዬን ነኝ ምን ነው የደበረክ ትመስላለህ አረ ትንሽ ደብሮኛል እሺ ምን ችግር አለው ራት ጋብዝና ፈታ እንላለን ናይስ ቆይኝ ፍቅር አንዴ አባት አንድ ማኪያቱ ጠቆር ያለው እንደታ ያለ ጠቆር ያለ በደንብ ይትቆር ሎሚ ያስፈልገውማ ታገኘ ምን ሊበላለ ተደረገው እሺ በቃ ልቀላልጭ እንዴ አንተ አጎት እኔ አልኩኮ እኔ ሲጀመር ለአባቴ ድሮም ገና ስትወለድ ነግሬዋለሁ ይሄ ልጅ ትልቅ ጥላት ነው እኔ ስንት ዲግሪ አስኩሶዬ እንኳን አላወቅኩትም ፊገራት ማድረግ አልቻልኩኝም አትምሁር ከማን ይክፈት እንደሚያደንቁ አጎቶች ሲነግሩ በጥፊ በሞክስ እንክፈት ጋሽ ባያሞግሱት ይሻላል እኔና ጀለስ ኦኬ በጎ ለመስራት ስንሞክር እንዴትም ብለው መጥራት አይችሉም እነሱ በጎ መስራት ቢያስቡ ራሱ ድምጻቸው አይወጣም ከእንግዲህ አብቅቷል አንቺ ያለኝ እምነት ሆፕ ኢንተርቴይንመንት ሲከፋ ያስናይሳታ ጩጩ ይለኛል እነሽን ጌታ ሆፕ ኢንተርቴይንመንት አባቱ በሉ
ከአባት ጋር ኩል ስታፍ ነው ገዛ እንዴ ወርቅ የታለ አንቺ ነሽ እንዴ ብር አንቺ ነሽ እንዴ ዳይመንድ እኔ ራሱ ፈልጌ ነበር። የመሟዘዝ ጥግ ነው ይሄ። ኤክስ መስለኝ እኮ ተሳስቼ ነው። ናፍቆሻል ማለት ነው እንደዛ ነገር። ናፍቆት አይ ወንድም ያልቆል ነበር በማታውቀው ነገር። ያረጀ መኪና ይሄን ድምፅ ምን ላይ ነው የምታውቁት? አቡ የትም ትወለድ እኛ ምን አገባን? እኔ የምላችሁ ለምን ጓደኝነታችን ሊጠናከር ራሳችንን በቢላ ቆርጠን በደም ትስስራችንን አናሳይ? ከዚህ በኋላ ምንም የምንደብቀው ሚስጥር የለም ማለት ነው። እናንተ የምደብቃችሁ ነገር የለም። እኔ ሳለ እኔም የለም። በቃ እኔ ልጀምረው ማለት እኔ እኮ ሚስቴ ልጅ ሳረግባት እስካሁን ምንም አታውቅም። እኔ ሰላይ ነኝ። ትክክለኛ ስሜ ናኦም ሳይሆን ነሂ ነው። እኔ ደግሞ ኤችአይቪ አለብኝ ማለቴ ኤችአይቪ አለብን። ይመችል ምን ማድረግ አይቻልም። እኔ ነኝ በስልክ የሚሸጠው ልጅ ነው። ሁለቱም ከለር አለ። እስኪ የትኛው ይሻልሻል? እስኪ ጥቁሯ እሺ። እቺ ስንት ነች? እቺ 100 ሺህ ብር ነች። አሪፍ ስልክ ነች። እሺ በቃ ጽድት ያለ ስልክ ቴክስት ያደረክልኝ አካውንት ነው አይደል? አዎ ጽድት ያለ ስልክ ነች። በቃ 100 ሺህ ብር ልኬልሃለሁ። እሺ አባላክሽ እኔ የምልህ በፈለኩ ሰዓት ማሳደግም ምናምን እንችላለን። ችግር በቃ በሽትኩ በዋጋ ተወስዳለህ። ችግር የለም። እሺ እኔ የምልሽ አባ ነይማ በእናትሽ ይኸውልሽ እኔ ተለቅ ያለ ስልክ ነበር ፈልገውና እንትን ላይ ሳይ ኦንላይን ላይ ሳይ ትልቅ ስልክ መስሎኝ ነበር እና ብሩ መልስልኝና ሌላ ቀን አሪፍ ተለቅ ያለ ስልክ ስልኳ ግን ተጎድታለች። ስክሪን ቀይራለህ እንዴ? አሁን የሰጠኝ ስልክ ነው ያማል። አዎ ተጎድቷል ስልኩ። አያዋጣም እንዴ? አሁን እኮ ነው የሸጥክልኝ ከአንድ ደቂቃ በኋላ ስልክ ቀነሰ። ምን ማድረግ በአሁኑ ሰዓት በዚህ ፍጥነት በቃ 5000 ልግዛ። ኧረ በስመ አብ አንተ እንዴ ምን ሆነ ነው ያማል? አያዋጣም። ኧረ በእናትህ እንዴ አታውና እንዴ ሸጥክልኝ 100 ሺህ ብር ሽጦለት 5 ደቂቃ በማይሞላ ጊዜ ውስጥ 5 ሺህ ብር ልግዛክ። ስክሪኑ ተጎድቷል። ጊዜው ከፍቷል። ወገን ሰላም ናችሁ? አማን ነው። እንዴት ናችሁ? አዲስ ስፖርተኛ እንጀራ በድሩና ወጥም አድርጊበት። እንጀራ ለምን መበድር ላንተ ዙሪያውን ዳቦ አድርጊበት። ሰራቆች እኮ ነው ምንሽ ምቀኛም አላበድርም። የማን ስፖርት ራሱ ሰራኛ ነው የምቀጣቀጣን ልጆችን ነው የምፈጃቸው። አታበድሪና አላበድረም። ታይ ጠብቂ በባሌም በቦሌም ብዬ ቁርስ እበላለሁ። እሺ ማየትም ብዬ አመጣዋል። ልጅሽን ቅጥቅጥና ማረግልሽ ግን አሁን በልጅ ወይ ታያለሽ። በቀር ልፈጀነ እኔ ለእስር ቤት ነው የምናገር። እስር ቤት ታሰራለህ። ተናገሪ ግን ታመጫታለሽ እንጂ እንጀራ ስጭኛው እንዳለ በድቦ አፈልሽ። እኔ እምቢ አልሰጥም። የለኝም አልሰጥም። ቡዳ ነሽ አንቺ። እኔ እንድለወጥ አትፈልጊም። አጤ በጉልበቱ በቃ አንተ ምን ልትለወጥ ታያለሽ። በዚህ ነው የማቆምልሽ። አመት ራሱ ሰራት ልትለወጥ ማለት ምን አገባሽ? በጭንቅላት ነው ልጅሽን ማቆምልሽ። ይንቃልሽ ይሄ ልጅ በቃ ስፖርት ጀምሮ እና ያምጭ ነው በማስፈራሪያ ይሄ ፍቅር አይደለም። ያንተ ባልሆነ የታባቴ ለምን ሜጃል ያረብክ ከዛስ ዳኒ የት ነው? ዳኒ ኧረ ወገን በቃ መጎዳዳት ቀርቷል። እኔ እውነት ሙችልኝ ብትይ ተነስቼ ፍርጥ ነው ማለት ነው። ራሴ ከዚህ ፎቅ ላይ ተፈጥፈጪ እኔ ላንቺ ማልወንድሽ ነገር የለም። ሳርዬ ሁሉ ነገርሽን በጣም ነው የኔ ምርጥ ጓደኛ በጣም ነው የምወድሽ። እና ጓደኛዋ አምልጭ መግዴ ይቅርታ
ሳራዬ ታውቂያለሽ ጓደኛሽ ሆኜ ውጪልኝ ብትይኝ እሞትልሻለሁ ብዬሽ ነበር ግን እንደዚህ ሰዓት ላይ ያረጋሽ ያው ማረብን በጣም የሚያስጠላው እዚህ ቤት እሺ ሰላም እሺ ሰላም ምን ይዘህ መጣህ ደግሞ? አይ ከሰላለኝና ወጥ ሊሰራ ብዬ ጥሩ ለወጥ የሚሆን አጣ። ምንድነው ለወጥ የሚሆን ያጣኸው? ሽንኩርት፣ ድንችም ዘይትም ምንም የለኝም። ረስቼ ደግሞ ከሰሉን አቀጣጠልኩና ከሰሉ ከሚጠፋ ብዬ በቃ ስጣቸው ከሰሉን። ለወጥ ሽንኩርት፣ ዘይት፣ ቲማቲሙን ሁሉንም ብረት ድስት አለ። ብረት ድስት አለ። አሃ ምስጥ ዘይቱንም ምስጥ ዘይት ይቅርታ እንግዲህ እሺ በቃ ጠብቀኛ አንዴ እዛ ጋር ድስቷን ጣድ አድርጋት። እሺ መክተፊያ ያሳለ መክተፋ አለኝ ቢላዋም አለ ቢላ በቃ ችግር የለም ይዤልህ እመጣለሁ ጠብቀኝ። እሺ እሺ አይ ተንኮሱ ሰዓቱን ብታስገቡ ይሻል ነበር እኮ እዛው ማዘርጋ ሰዓቱ እያለቀብኝ እኮ ነው። እኔ ደግሞ ደህና ነገር መጠበቅ ሞላው ተሰበረበት። አንኮሱ አንተም አጥፍተሃል እኮ እሳቱን እነሱ ጋር መስጠት ይሻልህ ነበር ወይ ማጥፋት። ለ500 ፋሚሊዎቼ ለእናንተ እስኪ ነፃ እድል ልስጣችሁና እኔ ምን ብሰራላችሁ ደስ ይላችኋል ከሪአክሽን ቪዲዮ ውጪ? ያው እንደምታውቁት እኔ የመጣሁት በሪአክሽን ቪዲዮ ነውና እናንተ ግን ይሄን ብትሰሪልን ብላችሁ የምታስቡት ወይም ደግሞ ከዚህ ውጪ ሌላ ዘና የሚያደርጋችሁ ነገር ቁም ነገር የሚያስጨብጥም ሊሆን ይችላል እኔ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ መለሳለሁ። ይመቻችሁ።